ስሜ ዶክተር ሙሳ ወልዴ ይባላለሁኝ። ያው ከሰመራ ዩኒቨርሲቲ በቬተርነሪ ሜዲሲን ዲቪኤም ተመራቂ ነኝ። ራሴን የቻለ የራሴን የግል ስራ መፍጠር አለብኝ የሚለውን ነገር ውስጤ ፈጥሬ ነበር። ይሄን በፈጠርኩበት ቅጽበት ይሄ ወረዳ ደግሞ እንደዚህ አይነት ፕሮጀክት ሰርቶ ሳይ ወደ ፕሮጀክቱ አደላውና ፕሮጀክቱን በዋናነት ይዤ ልጆች ተደራጅተን ገባንበት ማለት ነው። ኦልሞስት አሁን ላይ 42 ልጆች እዚህ ተቋም ውስጥ አለ። ለ42 ልጆች ስራ ፈጥሯል ይሄ ተቋም። 2016 መጨረሻ ላይ ነው የጀመርነው። ከብቶች ማድለብ ነው የጀመርነው። ይሄን ፕሮጀክት ወረዳው ከዚህ በፊት ሰርቶ በማህበረሰቡን በማሳተፍ እዛ ደረጃ 46 ከብቶች እነዛን 46 ከብቶች ወደ ፋይናንስ ቀይረን 1.6 ሚሊዮን ብር በመያዝ ወደ ሁለተኛ ዙር ተሻግረን 38 በሮች ገዝተን አድልበን እነሱ ላይ 14 በጎች ጨምረን እንደገና ደግሞ የእርሻ ቦታ ላይ ሰርተን እዚህ ከታች በኩል የሚታየን የእርሻ ቦታ ነው። እሱን ሰርተን ቢያንስ ወደ 4 ሄክታር ነው። ከዛ ተጨማሪ እዚህ ጋር እንደምታዩት ትል በመጠቀም ኮምፖስት ወይንም ደግሞ የተፈጥሮ ማዳበሪያ እዚህ ጋር የነሱንበት ወስደን እዛ ሰርተን ማህበረሰቡ ተወያይቶ ሌላ ተጨማሪ የስራ ፈጠራ ብሎ የሰጠን የማር ቦታ ማር ንብ እርባታ ለመክፈት ኦልሞስት ስራ የጀመርን መሆናችንና አሁን ባለን ደረጃ ላይ 1.8 ሚሊዮን ብር አካውንት ላይ ያለንና ሶስተኛ ዙር ለመጀመር ያስቀመጥነው ካፒታላችን ነው ማለት ነው። ከምንም በላይ የሰው ልጅ አመለካከት ነው። አመለካከት ከተቀየረ የማይቀየር ነገር የለም። ስራ ያለመናቅ በእጃችን አደባልቀን የምናገኘውን ኮምፖስት ያመረትነው ምርት ማለት ነው። ለነገ መጓጓታችን ዛሬ የምንፈልገውን ስራ እንድንሰራ ያደርገናል ማለት ነው። አላማችን ትልቅ ከሆነ የማንሰራው ነገር የለም፣ የማንፈለቅለው ድንጋይ የለም።